ሰላም ክብራትና ክብራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ ባለፈው የወራሽነት ወይም ከውርስ ጋር የተያያዙ ይርጋዎችን ነግሬያችሁ ነበረ። ነገር ግን ለዛሬ በሂደር ያስቀመጥኩት አንድ የይርጋ ወይም ሰበር የሰጥ ውሳኔ ነበረ። የወራሽነት ምስክር ወረቀት የያዘ ሰው መቼ ነው መጠየቅ የሚችለው? የውርሱን መብቱን መቼ ነው መጠየቅ የሚለውን ከወራሽነት ምስክር ወረቀት ጋር በማያያዝ ለዛሬው ፕሮግራሜ እማስቃኛችሁናል ማለት ነው። የወራሽነት ምስክር ወረቀት ምንድነው? የወራሽነት ምስክር የያዘ ሰው ምንድነው የሚያስረዳበት? መቼ ነው የይርጋ ገደቡስ የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ ማለት ነው። እንግዲህ በሌላም ቪዲዮ የወራሽነት ምስክር ወረቀት ምንድነው የሚለውን ዲቴይል ሰርቼላችሁ ነበር። ለማስታወስ ያህል አንዳንድ ነገር ልበላችሁ። የወራሽነት ምስክር ወረቀት የሚባለው ህጋዊ የውርስ አካሄድ ስርዓት ውስጥ የወራሽነት መብትና ግዴታውን ላሟላ የሟች ወራሽ ለሆነ ሰው የሟች ወራሽ መሆኑን ከውርሱ የሚገባውን ድርሻ በተመለከተ ስልጣን ባለው ፍርድ ቤት ተረጋግጦ የሚሰጥ የጽሁፍ ማረጋገጫ ነው ማለት ነው። በመሆኑም አንድ ወራሽ ነኝ የሚልና ወራሽ የሆነ ሰው ከውርሱ የሚያገኘውን ድርሻ የሚያመለክት የወራሽነት ምስክር ወረቀት እንዲሰጡት ዳኞችን መጠየቅ እንደሚችል የፍትሐብሔር ህጉ አንቀጽ 996 ንዑስ አንቀጽ በግልጽ ያስቀምጣል ማለት ነው። ይህ የወራሽነት ሰርተፊኬት የሚያስረዳው አንድ ወራሽ ነኝ የሚል ሰው ራሱን ወራሽነት ለማስረዳት የሚወስደው ማስረጃ ነው። ከዚህ በዘለለ አንድ የወራሽነት ምስክር ወረቀት ራሱን ወራሽ ነኝ ብሎ ለማስረዳት የሚጠቀመው ማስረጃ እንጂ ሌሎች ወራሾች አለመኖራቸውን የሚያሳይ ሰነድ አይደለም። አንዳንድ ሰዎች የወራሽነት ሰርቲፊኬት ስላላቸው ብቻ ከነሱ ውጪ ሌላ ወራሽ የለም ወይም ደግሞ ሌሎች ወራሾች አይደሉም ብለው ያስባሉ። ነገር ግን በፍርድ ቤት የተሰጠው የወራሽነት ሰርቲፊኬት የሚያስረዳው የወራሽነት ሰርቲፊኬት የተሰጠው የራሱን ወራሽነት ለማስረዳት የሚያገለግል ማስረጃ እንጂ ሌሎች ወራሾች አለመኖራቸውን የሚያሳይ ሰነድ አይደለም። እንዲሁም ሰርተፊኬቱ ለግራ ቀኙ የሟች ወራሾች መሆናቸው በማረጋገጥ ፍርድ ቤቶች የሚሰጡት ውሳኔ ከማስረጃነት በዘለለ የፍትሐብሔር ስነ ስርዓት ህግ በሚያዘው መሰረት ከሌሎች ሰዎች ክርክር ተደርጎበት ውሳኔ ያገኘና በፍርድ ያለቀ መቃወሚያ የማይቀርብበት ተደርጎ ሊወሰድ አይገባም በማለት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 73247 በቅጽ 14 ላይ አስገዳጅ የህግ ትርጉም ሰጥቷል ማለት ነው። ሆኖም የወራሽነት ምስክር ወረቀት የያዘ ሰው የወራሽ ምስክር ወረቀቱ እስካልተሰረዘ ድረስ ህጋዊ ወራሽ ወይም ህጋዊ የውርስ መብት እንዳለው ከውርሱ ድርሻ እንደሚገባው ተደርጎ ይቆጠራል። ነገር ግን ይሄ የሚያገለግለው ለራሱ ወራሽ ነኝ የሚለውን እንደ ማስረጃነት ለማጠቀም ነው እንጂ ሌሎች ወራሾች የሉም፣ ምክንያቱም የወራሽነት ሰርቲፊኬት የላቸውምና በማለት የሚቀርብ መቃወሚያ ውሃ አያነሳም ማለት ነው። በመሆኑም የወራሽነት ምስክር ወረቀት የያዘ ሰው በማንኛውም ጊዜ የውርስ ንብረት ጥያቄ ማንሳት ይችላል ወይ የሚለው ነገር እጅግ ማየት ጠቃሚ ነው ማለት ነው። በመሰረቱ የወራሽነት ምስክር ወረቀት አንድ ሰው ከያዘ በኋላ ወራሹ በሰርቲፊኬቱ መሰረት ህጋዊ ውጤት ያላቸውን ተግባራት መፈጸም ይጀምራል። ከዚህ በፊት አንድ ወራሽነቱን አረጋግጦ የወራሽነት ሰርቲፊኬት የያዘ ሰው በማንኛውም ጊዜ የውርስ ንብረት ጥያቄ ማንሳት ይችል የነበረ ቢሆንም እስከ ፌዴራል ጠቅላይ ፍርድ ቤት ደርሶ ሰበር ሰሚ ችሎቱም በሰበር በመዝገብ ቁጥር 205248 በመዝገብ ቁጥር 44237 እና ሌሎችም አንድ ወራሽነት ምስክር የያዘ ሰው በማንኛውም ጊዜ የውርስ ንብረት ጥያቄ ማንሳት ይችላል በማለት ውሳኔ ሰጥቶ ነበር። ሆኖም ግን ጥቅምት 6 2017 ዓ.ም በዋለው ችሎት ቀደም ሲል አንድ ወራሽነት ሰርቲፊኬት የያዘ ሰው በማንኛውም ጊዜ የውርስ ንብረት ጥያቄ ማንሳት ይችላል ብሎ የሰጠውን ውሳኔ ውድቅ አድርጎታል ማለት ነው። አንድ የወራሽነት ምስክር የያዘ ሰው በማንኛውም ጊዜ የውርስ ጥያቄው ማንሳት ይችላል በማለት የሰጠውን ትርጉም ለውጦታል ማለት ነው። በመሆኑም ሌላ ልዩ ህግ የተደነገገው
እንደተጠበቀ ሆኖ በልዩ ሕግ የተደነገገው እንደተጠበቀ ሆኖ የወራሽነት ጥያቄ በፍትሐ ብሔር ሕግ ቁጥር አንቀጽ 1000 በተመለከተው የጊዜ ገደብ በይርጋ ይታገዳል። የውርስ ማጣራት ተጠናቆ የንብረቱ የጋራ ባልሆነበት ሁኔታ የወራሽነት ምስክር ወረቀት በመያዝ ብቻ የፍትሐ ብሔር ሕግ ቁጥር 1062 መሰረት በማድረግ ያለ ጊዜ ገደብ የክፍፍል ጥያቄ ሊነሳ አይችልም የሚል የሕግ ትርጉም አስገዳጅ የሕግ ትርጉም ተሰጥቷል። በመሆኑም የፍትሐ ብሔር ሕግ ቁጥር አንቀጽ 1000 ንዑስ አንቀጽ 1 ምን ይላል የሚለውን አንድ ወራሽ ነኝ የሚል ሰው የውርስ ንብረቶቹን ሌላ ሰው በመያዛቸው ካወቀና 3 ዓመት ካለፈ በኋላ ስለ ወራሽነት የሚቀርበው ጥያቄ የሚቀርበው ክስ ተቀባይነት የለውም። በመሆኑም በሌላ ልዩ ሕግ የተደነገገ እንደተጠበቀ ሆኖ የወራሽነት ጥያቄ በፍትሐ ብሔር ሕግ ቁጥር 1000 በተመለከተው የጊዜ ገደብ በይርጋ ይታገዳል። የውርስ ማጣራት ተጠናቆ ንብረቱ የጋራ ባልሆነበት ሁኔታ የወራሽነት ምስክር ወረቀት በመያዝ ብቻ 1062 ማለትም የፍትሐ ብሔር ሕጉን 1062ን መሰረት በማድረግ ያለ ጊዜ ገደብ ክፍፍል ጥያቄ ሊነሳ አይችልም። ይህ ማለት የወራሽነት ምስክር ወረቀት የያዘ ሰው በማንኛውም ጊዜ የውርስ ንብረት ጥያቄ ማንሳት አይችልም ማለት ነው። ይህን ሰበር በመዝገብ ቁጥር 243973 አስገዳጅ ውሳኔ ሰጥቶበታል ማለት ነው። ስለዚህ የወራሽነት ምስክር ወረቀት የያዛችሁ ሰዎች ሁሌም ወራሽነት ክፍፍል መጠየቅ ትችላላችሁ ማለት አይደለም። ስለዚህ በ3 ዓመት ውስጥ የወራሽነት ምስክር ወረቀታችሁን ከያዛችሁ በኋላ በ3 ዓመት ጊዜ ውስጥ የውርስ ሀብት ክፍፍል ይደረግ በማለት ችሎቱን መጠየቅ መቻል ይኖርባችኋል ማለት ነው። ስለዚህ ይሄ ከዚህ በፊት አንድ የወራሽነት ሰርተፊኬት የያዘ ሰው በማንኛውም ጊዜ የውርስ ንብረት ጥያቄ ማንሳት ይችላል የሚል የነበረ ቢሆንም የፌዴራል ጠቅላይ ፍርድ ቤት ጥቅምት 6 2017 ዓመተ ምህረት በዋለው ችሎት ቀደም ሲል የወራሽነት ሰርተፊኬት የያዘ ሰው በማንኛውም ጊዜ የውርስ ንብረት ጥያቄ ማንሳት ይችላል ብሎ የሰጠውን የሕግ ትርጉም ውድቅ አድርጎታል ማለት ነው። በመሆኑም በዚህ መሰረት አንድ የወራሽነት ሰርተፊኬት የያዘ ሰው የውርስ ሀብት ንብረቱን በ3 ዓመት የይርጋ ጊዜ ውስጥ መጠየቅ መቻል ይኖርበታል ማለት ነው። በዚህ አግባብ ነው የምትስተናገዱት። ይሄንን ማስተዋል መቻል አለባችሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በአክብሮት ጠይቃለሁ። በሌላ መሰረታዊ የሕግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።